ይዘው የኢፌዴሪ ባህልና ቱሪዝም ሚኒስትር አቶ አሚን አብዱልቃድርን ነው። በሞራል ወደዚህ ተቀበሉልኛላችሁ። አሁን በቀጥታ ወደ ሽልማቱ ነው፣ ወደ ስጦታው ነው የምንሄደው። የፋውንዴሽን ትራቭል ኤንድ ቱሪዝም ተመራቂዎች ናቸው ከዚህ በኋላ የሚመረቁት። አቤል ተሻለ ሞራል አስከብላችኋል። አብርሃም ታደሰ፣ አልማዝ ፀሐይ፣ አማኑኤል ስፋኔ፣ አርሴማ መለሰ፣ በቀለ እሾት፣ ቤተልሔም መሐሪ፣ ቤተልሔም በላይ፣ ቤተልሔም አስፋው፣ ብርሃን ተስፋዬ፣ ዳግማዊት ታደለ፣ ኤርሚያስ አጥላባቸው፣ ፋይዝ አህመድ፣ ፎዚያ ሰይድ፣ አመልማል ተሰማ፣ ሐምዛ አብድላ፣ ሀና ነጋሽ፣ ሄቨን ጸጋዬ፣ ሄለን ምስጋናው፣ ሄኖክ አስራት፣ ሕይወት ጠንክር፣ ከበደ አሊሾ፣ ሌሊሴ እንዳለው፣ ሊዲያ አስራት። ሞራል ያስፈልጋቸዋል ተመራቂዎች። መቅደስ በቀለ፣ መላኩ ኪዳን፣ ሜሮን ገብረ ጊዮርጊስ፣ ሜሮን ሀብቶ፣ መሰለ ገብረ ሕይወት፣ መሰረት ብሩ፣ ሚካኤል ጥላሁን፣ ናሴ ተስፋዬ፣ ሮዳስ አስራት፣ ሰላማዊት ኤልያስ፣ ስንዱ አእምሮ፣ ሽመልስ ምናለ፣ ያጂብ ውብሸት፣ ያሬድ ተሾመ፣ ያሬድ ያዕቆብ፣ የምስራች ባየው፣ የምስራች አክሊሉ፣ ዛራ ረጌ፣ ዘላለም ተክሉ፣
ዝናሽ ተሰማ፣ አዋ ሸሪፍ፣ ህይወት ጠንክር፣ ተመራቂዎች እንኳን ደስ አላችሁ። ተሸላሚዎችን እንኳን ደስ አላችሁ። የቲኬቲንግ እና እነዚህ ተሸላሚዎች አወጣናቸው የሜዳሊያ ተሸላሚዎች ናቸው። በዚህ የ10 ቆይታቸው የተሻለ ውጤት ያመጣው የሜዳሊያ ተሸላሚዎች የቲኬቲንግ እና በቲኬቲንግ የቀን መርሃ ግብር ወይም ግብር ተማሪዎች ዘይነባ አብደላ የሜዳሊያ ተሸላሚ፣ የኢቴ የቱሪዝም ኮሌጅ የመጀመሪያ የምርቃት ፕሮግራም የመጀመሪያ የሜዳሊያ ተሸላሚ ዘይነባ አብደላ። ሪጉላር ታምራት አበራ ከቲኬቲንግ የቀን ተማሪዎች ታምራት አበራ የሜዳሊያ ተሸላሚ። አሁን በተመሳሳይ ከቲኬቲንግ ሬጉላር ተማሪዎች ወይም የቀን ተማሪዎች የሜዳሊያ ተሸላሚ ጽዮን ታመነ እሺ፣ አሁን በቀጥታ የምናልፈው ደግሞ የማታ ተመራቂዎች ጋር ነው የምንሄደው፣ በቲኬቲንግ ማለት ነው። የመጀመሪያው የሜዳሊያ ተሸላሚ ከቲኬቲንግ የማታ መርሃ ግብር ማለት ነው ኢየሩሳሌም ሀብተማርያም። ሞራል ያስፈልጋታል። በዛሬው ሽልማት ሴቶች እየመሩ ነው የሚታዩ። ኢየሩሳሌም ሀብተማርያም በቲኬቲንግ ከማታው ክፍለ ጊዜ አዲስ ታደሰ፣ ሰዓዳ አብዱ ሞራል ያስፈልጋቸዋል። የሜዳሊያ ተሸላሚዎች ናቸው። አሁን በቀጥታ ከፋውንዴሽን ትራቭልና ቱሪዝም የሜዳሊያ ተሸላሚዎች ነው ማለት የምናልፈው። ከቀን መርሃ ግብር ኤርሚያስ አጥላባቸው ከፋውንዴሽን የሜዳሊያ ተሸላሚ። ሞራል ያስፈልጋቸዋል። ሐምዛ አብደላ ሞራል ያስፈልጋቸዋል። የሜዳሊያ ተሸላሚ ሐምዛ አብደላ ከቀን መርሃ ግብር የመጨረሻው የሜዳሊያ ተሸላሚ አቤል ተሻለ ሞራል ያስፈልጋቸዋል። አሁን በቀጥታ ወደ ማታው መርሃ ግብር ነው የምናልፈው። ፋውንዴሽን ትራቭልና ቱሪዝም የማታ መርሃ ግብር የሜዳሊያ ተሸላሚ በአንደኛ ደረጃ አማኑኤል ሶፋኒ
አማኑኤል ሰፋሪ ሞራል ያስፈልገዋል። አማኑኤል ሰፋሪ ሁለተኛ ከማታ መርሃ ግብር መሰለ ገብረ ሕይወት መሰለ ገብረ ሕይወት የመጨረሻው ከማታ መርሃ ግብር የሜዳሊያ ተሸላሚ ከበደ አሊሾ ሞራል ያስፈልጋቸዋል። በድጋሚ ከልብ አድርጌ ነው አመሰግነው። አሁን ደግሞ የዕለቱ ልዩ ተሸላሚዎች አሉ። እነዚህ ልዩ ተሸላሚዎች በኢትዮጵያ ቱሪዝም ኮሌጅ የመጀመሪያው እንደመሆኑ መጠን በወርቅ ነው የምቀበላቸው ብሎ የወርቅ ሀብል ነው የሚሸለሙት። ከየዲፓርትመንቱ አሸናፊ የሆኑ ተሸላሚዎች ናቸው። እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ ማለት እንወዳለን። በድጋሜ አጠቃላይ የቲኬቲንግ ተመራቂ አጠቃላይ አሸናፊዎች አሸናፊ አንደኛ በመሆን የዚህ የወርቅ ሀብል ተሸላሚ ኢየሩሳሌም ሀብተማርያም ሞራል ያስፈልጋታል። አጠቃላይ ከቲኬቲንግ ተማሪዎች አንደኛ የዕለቱ የኢትዮጵያ ቱሪዝም ኮሌጅ የወርቅ ሀብል ተሸላሚ ከአጠቃላይ የፋውንዴሽን እና ትራቭልና ቱሪዝም ተመራቂዎች የአሸናፊዎች አሸናፊ አማኑኤል ሶፋኒ የዛሬ የወርቅ ሜዳሊያ ተሸላሚ ነው። የወርቅ ሀብሉን ከኢትዮጵያ ቱሪዝም ኮሌጅ እንዲሁም ከባህልና ቱሪዝም ሚኒስትሩ እጅ ይቀበላል። ሞራል ያስፈልገዋል። አማኑኤል ሶፋኒ ይህ ዋንጫ ዛሬ ይወሰዳል። ከአጠቃላይ ከኮሌጁ አንደኛ የሆነው ተሸላሚ ማዕከላችን ይገኛል። በድጋሚ እንኳን አደረሰ እንኳን ደስ አለ ማለት እወዳለሁ። ሞራል ተሰጣችሁ ትመክራለሁ። ከዛ በፊት ሞራላችሁ ስላላሳመነኝ ዋንጫው ቀርቷል ማለት ነው። ከዛ በፊት ግን አንድ ልዩ ተሸላሚ ያለው ክቡር ሚኒስትር እንዲሸልሙልን የምንፈልገው ይህ ኮሌጅ እንዲመሰረት ከመጀመሪያው ጀምሮ ታላቅ አስተዋጽኦ ያበረከተ አሁንም ድረስ ይህን ኮሌጅ እዚህ ደረጃ እንዲደርስ በቀጣይ ትልቅ ደረጃ ይደርሳል ብሎ ተስፋ የሚያደርግ በእኛ ላይ ተስፋ ጥሎ ሲያግዘን የነበረ ሰው ነው። ስለዚህ ለዚህ ሰው ልዩ ሽልማት አዘጋጅተናል ይላል ኢትዮጵያ ቱሪዝም ኮሌጅ። አቡበከር ያሲን የኢትዮጵያ ቱሪዝም ኮሌጅ የጀርባ አጥንት። የሚገርማችሁ የዛሬው ሽልማት በኢትዮጵያ የሚሰጠው በጣም ልዩ ሽልማት ነው። የጀርባ አጥንት ኢትዮጵያ ቱሪዝም ኮሌጅ ደረጃ እንዲደርስ ታላቅ አስተዋጽኦ ያበረከተ ወደፊትም የሚያበረክት የዚህ ፕሮግራም ትልቅ እንግዳ አቡበከር ያሲን ነው። አቶ አቡበከር ሽልማቱን ይዘው እንዲሄዱ አልፈልግም። አቶ አቡበከር ሽልማቱን በዚህ ፊት እንዲከፍቱ እንጠይቃለሁ። ክቡር ሚኒስትሩ በሚሄዱበት መጀመሪያ ሽልማቱ ምንድን ነው ብዬ ስጠይቅ ነበር እና እሳቸው በጣም የሚወዱት ሁልጊዜ እንዲኖራቸው የሚያስቡት ነገር ነው። እኛ ብቻ ነው የምናውቀው፣ ግን ይከፈትና ይታያሉ የነበረ የኢትዮጵያ ቱሪዝም ኮሌጅ ዳይሬክተር። ዋው! በጣም ይገርማል። ሞራል ያስፈልጋቸዋል።
ከልብ ነው የምናመሰግነው። ሞራል ያስፈልጋቸዋል። አጃው ወተት ሲያንስ ነው እየተባለ ነው። እባካችሁ ሞራል ስጡልን። ዛሬ ቀናችሁ በጣም ልዩ ነው። በዚህ ቀን መደሰት መቻል አለባችሁ። የቱሪዝም ኮሌጅ ከተማሪዎች ፕሮግራሙ እስኪጠናቀቅ ድረስ እጅግ በጣም አሪፍ አስተዋጽኦ ሲያደርግ ነበረ። ሁላችሁም ምርጥ አስተዋጽኦ ነበራችሁ። ግን በዚህ ፕሮግራም ላይ የተማሪዎችን ተወካይ በመሆን ሲያገለግል የነበረው ኤርሚያስ አጥላባቸው ልዩ የምስጋና ሰርተፍኬት ቱሪዝም ኮሌጅ ተዘጋጅቶለታል። ከክብር ሚኒስትሮች ይቀበል ይችላል። አሁን የቀረን አንድ ነገር ብቻ ነው አይደለም? አሁን እያሉኝ ያለው ምንድን ነው? ክቡር ሚኒስትሩም ጊዜ ስለሄደባቸው ሻይ ቡና በሉና በኋላ ላይ አጠቃላይ ተሸላሚ ነባቸው። ስለዚህ ሞራል ስተዋል። በጣም የምናመሰግነው የዚህ ፕሮግራም የኢትዮ ቱሪዝም ኮሌጅ የመጀመሪያ ተመራቂዎች አጠቃላይ አሸናፊ የዋንጫና የወርቅ ሀብል ተሸላሚ የሆነው በነገራችን ላይ የኢትዮ ቱሪዝም ኮሌጅ በሚቀጥለው ዓመት አዲስ ምዝገባ ጀምሯል። ደግማችሁ መማር ትችላላችሁ። አጠቃላይ የኮሌጁ አሸናፊ የሁሉም ዲፓርትመንት የበላይ የዚህ ዋንጫ ተሸላሚ አማኑኤል ሶፎኒ የዋንጫና የብር ሀብል ተሸላሚ ነው። እባካችን በጎራ በዚህ ጋር ሁሉም ሙዚቃው ከፍ ይላል። በጋራ እንጫወታለን። ሁላችንም ኮፍያችንን ሞራል እንሰጣለን። አማኑኤል ሶፎኒ የኢትዮ ቱሪዝም ኮሌጅ የመጀመሪያ ምሩቃን አጠቃላይ አሸናፊ ነው። እስቲ በጋራ ሞራል ከክብር እንግዶቹ ጋር የፎቶ ፕሮግራም ይኖረናል። ከፎቶ ፕሮግራሙ በኋላ የሻይ ቡና ፕሮግራም ያለን። ስለዚህ ከክብር ሚኒስትሮቹ ጋር ፎቶ እንነሳለን። ከዛ በኋላ የሻይ ቡና ረፍት ይኖረናል። እስከዛ የተዝናናን ቆይታ እናደርጋለን። ከልብ ነው የምናመሰግነው። በድጋሚ እንኳን ለዚህ በዓል በሰላም አደረሳችሁ። ይህ ቱሪዝም ኮሌጅ በቀጣይ ዓመትም እንደዚሁ መልካም እያዘጋጀ ነው። መልካም ጊዜ፣ መልካም የትምህርት ዘመን፣ መልካም የስራ ጊዜ እንዲሆንላችሁ ይፈልጋል። ከክብር እንግዶቹ ጋር ፎቶ ትነሳላችሁ።